አቃቂ ቃሊቲ ክፍለ ከተማ ወረዳ 5 አስተዳደር ነው። ይሄ እዚህ የምትመለከቷቸው ለቀጣይ ንቅናቄ በሌማት ትሩፋት በሚቀጥሉ ሳምንታት ውስጥ ከፍተኛ የሆነ ንቅናቄ በወረዳችን ላይ ለማድረግ ዝግጅት ያደረግን ያለውን ቅድመ ዝግጅት ነው የምናሳያችሁ። ይሄ የምታዩት 50 ዶሮ መያዝ የሚችል ኬጂ ነው። በጥራት ከፍ ብሎ በብረት የተሰራ ቀደም ብሎ በነበረው በእንጨት በተለያዩ ማቴሪያሎች የምንሰራውን አሁን ላይ ቀይረን ከፍ ባለ ደረጃ በብረት እያዘጋጀን ነው። ይሄ 50 ዶሮዎችን መያዝ ይችላል። ይሄ ደግሞ ለፋሚሊ ቢዝነስ ወይም ደግሞ ለቤተሰብ ቢዝነስ በስራ እድል ፈጠራ ላይ የምንጠቀመው ነው። ከዛ ባለፈ እነዚህ በስፋት እየተዘጋጁ ያሉ ባለ 50 ዶሮዎችን መያዝ የሚችሉ ኬጂዎች ናቸው። ከዚህ ጎን ለጎን ደግሞ እነዚህን በጥራት እያዘጋጀን ለቤተሰብ ፍጆታ የሚውሉ ደግሞ ባለ 5 ዶሮዎችን መያዝ የሚችሉ ኬጂዎችም አሉን። እንደምትመለከቷቸው እነሱም እጅግ በጣም በከፍተኛ ጥራት በብረትና በሽቦ የተሰሩ ናቸው። ይሄ ደግሞ በከተማ ግብርና ባለሙያዎች ተረጋግጦ ለዶሮዎቹ ተስማሚ በሚሆን ደረጃ ምግባቸውን የሚያገኙበት፣ ውሃ የሚያገኙበት፣ እንደዚሁም የተለያዩ ኩሷቸውም የሚወጣበት በደንብ ለአዳኝም ለማለት ለአደጋ የሚደርስበትንም ቀንሶ ከዚህ በፊት በእንጨት ሰርተን ቶሎ ቶሎ የሚወድምበት አገልግሎቱም ረጅም ያልሆነበትን በብረት ቀይረን በዚህ መልኩ በምታዩት ለቀጣይ የሌማት ትሩፋት ንቅናቄ አቃቂ ቃሊቲ ወረዳ 5 አስተዳደር በዚህ መልኩ እየተዘጋጀን ነው። ስራው ይቀጥላል። አመራሩ በጣም በሰፊው ርብርብ እያደረገ የጠቅላላ የወረዳችን አመራር እንደዚሁም ደግሞ የክፍለ ከተማ አመራሮች እገዛ እያደረጉ ከዛ ባለፈ የከተማ ግብርናና አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ባለሙያዎች እያዩ እያገዙ ስራዎቹ በሰፊው የተሰራ ነው። ከዚህ ጎን ለጎን በወረዳ 5 አስተዳደር የንብ ክላስተር በክፍለ ከተማ ደረጃ ተሰጥቶናል። በዚህ ንብ ክላስተር ላይ ደግሞ የኤክስዋይ ኮኦርዲኔት ቦታ ተወስዶ የማቴሪያል ዝግጅት ሲሚንቶ፣ ድንጋይ፣ አሸዋ፣ ጠጠር፣ ቆርቆሮ ዝግጅት በሙሉ ጨርሰናል። ወረዳ 5 በሌማት የተትረፈረፈ እንድትሆን በሰፊው በርብርብ እየሰራ እንገኛለን። እናመሰግናለን።